ሰላም ቤተሰብ እንዴት ናችሁ? ከ90 ደቂቃ ዩቲዩብ ቻናል የእግር ኳስ መረጃ የተለመደውን አጫጭር መረጃ ይዘን መተናል። ተከታተሉን። ማንቸስተር ዩናይትድ የካርሎስ ባሌባንን ዝውውር ከዓለም ዋንጫው በፊት ለመጨረስ ከፍተኛ ፍላጎት እንዳለው አሳውቋል። እንግዲህ ዩናይትድ ባሌባን በክለባችን የሚለቀውን የካዝሜሮን ቦታ ለመተካትና ለቀጣዩ የዝውውር መስኮት ጠንካራ መሰረት ለመጣል የሚያስችል ተስማሚ ተከላካይ ወይም አማካኝ አድርገው ነው የተመለከቱት ያለው። ምናልባትም በክረምቱ ከሚመጣ ሌላ አዲስ የመሃል ሜዳ ተጫዋች ጋር አስደናቂ ጥምረት ሊፈጥር እንደሚችልም ይታሰባል። እንግዲህ ማንቸስተር ዩናይትድ ክለባችን በክረምቱ የዝውውር መስኮት ለማስፈረም ከያዛቸው የግራ ክንፍ አጥቂዎች ያን ዲዮማንዴ በቀዳሚነት ይገኛል ማለት ነው። የአውሮፓን ታላላቅ ክለቦች ፍላጎት በከፍተኛ እየሳበ በመሆኑ በክረምቱ መጀመሪያ ላይ ተጫዋቹን ለማስፈረም ሊንቀሳቀሱ ይችላሉ ነው የተባለው። የኤቨርተኑ ኢሊማን እንዲያዩም ዩናይትድ እየተከታተለው ያለው ሌላኛው ተጫዋች እንደሆነ ታውቋል። ቤርባቶቭ ስለ ቤንጃሚን ሼሽኮ አጭር ነገር ተናግሯል። እሱንም በዚሁና ካፍላችሁ ቤተሰብ። አሁን ላይ አንድ አጥቂ የሚያስፈልገው ወይም የሚያደርገው ሁሉም ብቃቶች አሉት። በዚህ ሰዓት ሁሉም ነገር በጥሩ ሁኔታ እየሄደለት ነው። በዚህ መልኩ እንደሚቀጥል ተስፋ አደርጋለሁ ነው ያለው። እንግዲህ ሌላው አሁን ላይ ነገሮች እየተስተካከሉለትና ቀስ በቀስ እየተስተካከሉለት ያሉ ይመስለኛልም ብሏልኝ። እኔ ግን እንዲህ ቢሆን እመርጣለሁ። ቀስ በቀስ በራስ መተማመኑን እንዲያገኝ እና ጎሎችን ይበልጥ እንዲያስቆጥር እፈልጋለሁ። የኔ ፍላጎት ነው ያለው። ምክንያቱም ሁለቱ የተያያዙ ናቸው። ጎሎች ስታስቆጥር በራስ መተማመንህ ይጨምራል። በቡድኑ ውስጥ ቦታውን እያገኘ ቢሆንም ተጠባባቂ ወንበር ላይ ቢሆን እንኳ ወደ ሜዳ መግባቱ ብቻ በተጋጣሚው ላይ ስጋትና የፍርሃት ስሜት እየፈጠረ ጎሎችን እያስገኘ ያለ ተጫዋች ነው ያለው። ከተቀያሪ ወንበር ተነስቶ አንዳንድ ጊዜ ጎል ሲያስቆጥር ማየት፣ በቋሚነት ተሰልፎም ጎሎችን ሲያስቆጥር ማየት በጣም ጥሩ ነገር ነው ያለው። እውነቱን ለመናገር ኳስ መረብ ውስጥ እስካረፈች ድረስ ምንም አይነት ጎል እንዳስቆጠረ ግድ አይሰጠኝም፣ ብቻ ኳሷን ከመረብ ጋር ያገናኝ በማለት ነው እንግዲህ አስተያየቱን የሰጠው። ሌላው ሜዳ ሲገባ ጎል ማስቆጠር እንደሚችል የተረጋገጠ እንደሆነ እስከሚሰማው ድረስ ያንን በራስ መተማመን መገንባት ያስፈልገዋል። ይሄ ወሳኝ ጉዳይ ነው ለተጫዋቹ የሚል አስተያየት ነው የሰጠው። እንግዲህ በአጠቃላይ በዛሬው ዕለት ስለ ማንቸስተር ዩናይትድ ቤት ያሉትን አዳዲስ እና ወሳኝ መረጃዎች አካፍለናችኋል። በቀጣይ ዓመት ማንቸስተር ዩናይትድ በዚህ አቋሙ አይቀጥልም፣ ከዚህ በተሻለ አቋም ይቀጥላል የሚል ግምትም አለን። በዚሁ